የኢንዱስትሪ መጋዘን ብዙና የተለያዩ ዕቃዎች በተወሳሰበ መንገድ ከሚከማቹባቸው መጋዘኖች ውስጥ ተጠቃሽ ነው። በዚህም ለኢንዱስትሪ ስራው ግብአት የሆኑ ቁሶችን ወደ ማሽን ለማድረስም ሆነ የተመረተውን ምርት ለተጠቃሚ ለማድረስ በሰው አቅም የሚሰራው ስራ ብዙ ጉልበትና ጊዜ የሚጠይቅ በመሆኑ አርቲፊሻል ኢንተለጀንስ ስራውን በማቅለል ረገድ ወደር ያልተገኘለት ነው። ዛሬ የሰው ሰራሽ አስተውሎትን በመጠቀም የመጋዘን ውስጥ እንቅስቃሴያቸውን ያሻሻሉ ስመጥር ተቋማትን እናያለን። 4000 ስኩዌር ሜትር ላይ ያረፈው ይህ የቻይናው JD.com መጋዘኑን በማዘመን በ2021 ከዓለማችን ቀዳሚው ነው። የእቃ አምራችና አጓጓዥ ሮቦቶች ተናበው የሚሰሩበት የዘመናዊ መጋዘን ምሳሌ ነው። ከምርት ሂደት ሸቀጡ መኪና ላይ እስከሚጫን ያለው ግዙፍ ስራ የሚያቀላጥፉት ሮቦቶች ናቸው። አማዞንም በዚህ ዘርፍ ይደነቃል። የአርቲፊሻል ኢንተለጀንስ ሊቁ ጄፍ ቤዞስ ኩባንያ አማዞን በዚህ መጋዘኑ ከ2000 በላይ ሮቦቶች እቃዎችን ከቦታ ቦታ ያንቀሳቅሳሉ። እንዲናበቡና እንዳይጋጩ ሁሉም የሚንቀሳቀሱበት የራሳቸው መስመር እንዲኖራቸው ተደርጓል። ራሳቸውን በራሳቸው ቻርጅ የሚያደርጉ ሲሆን ለሰራተኞቹ በብዙ እጥፍ ስራቸውን አቅልሎላቸዋል። ድርጅቱም ለስራው ቅልጥፍናና ውጤታማነት እየተጠቀመበት ነው። የቻይናው አማዞን ተብሎ የሚጠራው አሊባባም በድርጅቱ መጋዘን ሮቦቶች ልዩ አገልግሎት ነው ያላቸው። በደቂቃ 1.5 ሜትር ሲጓዙ አንዷ ሮቦት በምትመለከቱት መልኩ እስከ 500 ኪሎ ግራም ትሸከማለች። ኮካ-ኮላ አርቲፊሻል ኢንተለጀንስን በስፋት ስራ ላይ ካዋሉና መጋዘናቸውን ካዘመኑ ድርጅቶች ሌላው ተጠቃሹ ነው። ይህ የድርጅቱ በጣሊያን ሀገር ያለው ግዙፉ ፋብሪካው ነው። ድርጅቱ በመጋዘኑ መጠጦችን ከማምረት አንስቶ በመጋዘን ቦታቸውን እንዲይዙ ከማድረግ ጋር የተያያዘና ሌሎችንም ተግባራት ያከናውናል። ድርጅቱ ይህን ውጤት አጠናክሮ ለማስቀጠልም በአርቲፊሻል ኢንተለጀንስ ላይ ትኩረት ማድረጉን አስታውቋል። በአሜሪካ፣ በቻይና፣ አውሮፓና ሌሎችም አህጉራት እንዲህ ያሉ የአርቲፊሻል ኢንተለጀንስ ውጤቶች ጥቅም ላይ እየዋሉ ነው። ኢትዮጵያም ይገባታል። የማህበራዊ ትስስር ገጾቻችን ፌስቡክ፣ ትዊተር፣ ቴሌግራም እንዲሁም የዩቲዩብ ቻናላችን ተከታይ በመሆን የአርቲፊሻል ኢንተለጀንስ ግንዛቤውን ያስፉ። ለሌሎች በማጋራቶም ምስጋናችን ከልብ ነው።